ሰላም ሰላም ኢንተርኔት ኮኔክሽን ከላፕቶፓችን ወይም ከኮምፒውተራችን ወደ ስልካችን እንዴት ኢንተርኔት ዳታው ማስተላለፍ እንደምንችል እናያለን። መጀመሪያ ኢንተርኔት ዳታ አይከኑ ላይ እንገባና ሞባይል ሆትስፖት የሚለው ጋር ጎቱ ሴቲንግ እንገባለን። ሴቲንግ ከገባን በኋላ ሞባይል ሆትስፖቱን ኦን እናደርጋለን ማለት ነው። ሞባይል ሆትስፖቱን ኦን ካደረግን በኋላ ከዚህ ጋር ዋይፋይ ከሚለው ኦፕሽን ስንገባ ብሉቱዝ የሚል ያመጣልን። ስለዚህ የዚህ ችግሩ ምንድነው? ብሉቱዙ መከፈት አለበት ማለት ነው ከዲቫይሱ። ስለዚህ ወደ ብሉቱዝ እንሄዳለን ማለት ነው። እዚህ ኢንተርኔት አይከኑ ጋር እንገባና ብሉቱዙን ኦን እናደርገዋለን ማለት ነው። ኦን ስናደርገው ከሆትስፖቱ ላይ ሄዶ አክቲቭ ይሆንልናል ማለት ነው። ስለዚህ አሁን አይከኑ ጋር እንመለስና ሆትስፖቱን እንከፍታለን ማለት ነው። የኮምፒውተሩን የላፕቶፑን ሆትስፖት እንከፍትና ጎቱ ሴቲንግ ከገባን በኋላ እዚህ ጋር ዋይፋይ ከሚለው ይሄው ብሉቱዝ ኦፕሽን የሚለው መጣልን ማለት ነው። ስለዚህ አክቲቭ ከሆነልን ምን እናደርጋለን? ኢንተርኔቱ ጋር እንገባለን። ኢንተርኔት አይከኑ ጋር ከገባን በኋላ ብሉቱዙን ኦን ማድረግ አለብን ማለት ነው። ብሉቱዙን አክሰሲብል እንዲሆንልን ቪው ሞር ዲቫይስ ማለት ይጠበቅብናል። ቪው ሞር ዲቫይስ ከዛን አፍተር አክቲቭ ይሆንልናል ማለት ነው ብሉቱዙ ላይ። ይህን እንደከፈትን ቀጥታ ወደ ስልካችን እንገባና ብሉቱዙ እንገባለን። ስልካችን ብሉቱዝ ጋር እንገባና የስልካችን ብሉቱዝ እንከፍታለን ማለት ነው። የስልካችን ብሉቱዝ እንደከፈትን በብሉቱዙ አክሰስ የሆኑ ዲቫይሶች ሊስት ይመጡልናል። በዚህ መንገድ የኮንፎርሜሽን ኮድ ብሉቱዙ ከዲቫይሱ ጋር ይጠይቀናል ማለት ነው። ስለዚህ ይህን አሎው ብለን ፔር ካልን በኋላ ልክ ላፕቶፓችን ይህን ኮንፎርሜሽን ኮድ ይሰጠናል ማለት ነው። ስለዚህ እዚህ ጋር የስ እለዋለሁ ማለት ነው። ስለዚህ ኢንተርኔት ኮኔክት እንዲሆን ብሉቱዙ ከኮምፒውተሩ ጋር ከላፕቶፑ ጋር ኮኔክት እንዲሆን ፈቀድንለት ማለት ነው። ስለዚህ ይህን ክሎዝ ብለን እንወጣና ወደ ስልካችን እንመለሳለን። ወደ ስልካችን ከተመለስን በኋላ እኛ የምንፈልገው ዲቫይስ የትኛው ነው የሚለውን ከለየን በኋላ ለምሳሌ እኛ የፈለግነው የኮምፒውተር ስም ጌትነት የሚለው ነው ማለት ነው። ስለዚህ ይህን ኦፕሽን ከፍትና ኢንተርኔት አክሰስ የምትለዋን አክቲቭ እናደርጋለን ማለት ነው። ይችን አክቲቭ እንዳደረግን ኢንተርኔቱ መስራት ይጀምራል ማለት ነው። ስለዚህ ኢንተርኔት መስራት አለመስራቱን ቲክቶክ ጋር እንገባለን። ቲክቶክ ከገባን በኋላ ቀጥታ ኢንተርኔቱ ኮኔክትድ ይሆንልናል ማለት ነው። ልክ በዚህ መንገድ ከስልካችን ከኮምፒውተራችን ከላፕቶፓችን ወደ ስልካችን በዚህ መንገድ ማስተላለፍ እንችላለን።